ደቡብ አፍሪካ እንደ ህልም ውብ ሀገር ትመስላለች። ነገር ግን ታሪኳ ቀላል አይደለም። በአንድ በኩል ዘመናዊ የቅንጦት ከተሞች፣ በሌላ በኩል ደግሞ ጥልቅ የሆነ ድህነት። ይህ ሁሉ በአንድ ሀገር ውስጥ እንዴት ሊከሰት ቻለ? በአፍሪካ ደቡብ ጫፍ ሀገሪቷ የምትገኘው በአፍሪካ አህጉር የመጨረሻ ደቡብ ጫፍ ላይ ነው። 3 ዋና ከተሞች ደቡብ አፍሪካ 3 የተለያዩ ዋና ከተሞች አሏት። ፕሪቶሪያ ለህግ አስፈጻሚ፣ ኬፕ ታውን ለህግ አውጪ እና ብሉምፎንቴን ለህግ ተርጓሚ አካላት። ማራኪ ተፈጥሮ፣ ውቅያኖስ፣ ታላላቅ ተራሮች፣ አስደናቂ ተፈጥሮ ውበት የታደለች ናት። ደቡብ አፍሪካ በዓይን ለማየት በዓለም ላይ አስደናቂ ከሆኑ ሀገራት አንዷ ነች። አፓርታይድ ሰዎችን በቆዳ ቀለማቸው በዘራቸው የከፋፈለ፣ ለነጭ ማህበረሰብ ሰፊ መብቶች እና ጥቅማጥቅሞችን የሰጠ፣ ጥቁር አፍሪካውያን ያላቸውን እድል እና መብት እጅግ በጣም የገደለ ነበር። ይህ ጨቋኝ ስርዓት እስከ 1994 ድረስ ለብዙ ዓመታት የቀጠለ ሲሆን የጣለው ጠባሳ የፈጠረው ተጽዕኖ ዛሬም ድረስ በግልጽ ይታያል። ዲሞክራሲ ማግስት የዲሞክራሲ ስርዓት ከተመሰረተ በኋላ ሁሉም ዜጋ እኩል መብት አገኘ። ነፃ ምርጫዎች ተጀመሩ። አዲስና ሁሉ አካታች የሆነ መንግስት ተመሰረተ። በህግ ፊት እኩል መሆን ግን በአንድ ጀንበር ድህነትን ወዲያውኑ ሊያስወግድ አልቻለም። ስለዚህ ዛሬ ላይ አንዳንድ አካባቢዎች በጣም የበለጸጉ ሀብታም ናቸው። አንዳንድ መንደሮች ደግሞ አሁንም በከፍተኛ ድህነት ውስጥ ይገኛሉ። ደቡብ አፍሪካ በውስጧ እነዚህ አሏት። ዘመናዊ ከተሞች እንደ ጆሃንስበርግ እና ኬፕ ታውን ያሉ ጠንካራና ግዙፍ ንግድ ተቋማት፣ ከቀን ወደ ቀን እያደገ የመጣ የቱሪዝም ዘርፍ። ነገር ግን በሌላ በኩል እነዚህ ተግዳሮቶች አሏት። ከፍተኛ የሥራ አጥነት ቁጥር፣ የወንጀል መስፋፋት ተግዳሮቶች፣ የኢኮኖሚ አለመመጣጠን። በአጭሩ ሀገሯ እጅግ በጣም የተራራቀ ሁለት ተቃራኒ እውነታዎች የሚታይባት ምድር ናት። ደቡብ አፍሪካ በዓለም ጠቃሚ የሆነች በዚህ መንገድ ነው። የድሮ ታሪኳን በዛሬ ህይወት ላይ እንዴት ተጽዕኖ እንደሚያደርስ ታሳያለች። አንድ ሀገር እንዴት ከውድቀት መልሶ ማገገም እንደሚቻል ትምህርት ትሰጣለች። እድገት፣ ትግል እንዴት አብረው ጎን ለጎን እንደሚጓዝ የምናይባት ሕያው ምሳሌ ናት። ደቡብ አፍሪካ ማለት በችግሮች ብቻ የተሞላች ሀገር አይደለችም። ይልቁንም የጽናት ሀገር ናት። ያለፈው ታሪኳን አክማ ለመፈወስ እና የተሻለ ወደፊት ለመገንባት የምትጥር ሀገር ናት። እሷ ታሪኳ ሙሉ በሙሉ አልተጻፈም፣ አሁንም በመጻፍ ላይ ነው።